أيوه. من شبع شبعة بين جوعتين فقد أخذ بسيرة أصحاب رسول الله صلى الله عليه وسلم. من إيه؟ من شبع شبع. من شبع بين شبعة بين جوعتين. ተርቧል። ሁለቴ ተርቧል። መሀል ላይ ነው የበላው። መረብ አለብን። ይሄ እነሱ መንገድ መራብ መልመድ አለብን። እስኪ እንረብ አንዳንዴ። አላህ 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 አላህ። አሁን ቤት ላይ እኮ ልጆቻችን አጥግበን ይህን ትበላላችሁ? አይ የሌለውን ይጠይቁሃል። አንዱ በአይፓድ እያሳዩ ነው የሚበላው እንጂ አይበላም። አጂብ። እስኪ አንዴ ውሰዳቸው፣ ወደ ገጠር ውሰዳቸው። አንድ ሼክ መጥተው ከገጠር አዲስ አበባ ላይ ምግቡን ሞላላቸው። ባለቤቱ ሲያዩት ያ አላህ ምግቡ እዚህ ያሉ የሚበላው ገጠር ነው ያለው። ምግቡ የት ነው? እዚህ የሚበላው የት ነው? ልጆችህ እንዲህ አልበላም በአይፓድ ሲሉ አንድ አስርባቸው፣ ተዋቸው። ቁርስ አይብሉ፣ ምሳም አይብሉ። ከዛ ይዛሃቸው ሄድና እዚህ መንገድ ላይ እንዲህ ምስኪኖች ልጅ ተሸክመው አይተሃል? ውሃና ዳቦ፣ ደረቅ ዳቦ ብቻ መኪና ላይ ያዘና ስጣቸው። ለነዛ እናቱ ስጣትና እንዲ አብዮ በላት ልጅህን ይበላው። ፈገግታውን ያው አንተ ልጅህ አመቱን ሙሉ የሁላ ከጭንቅላት እስከ እግሩ ወርቅ እየለበስከው ፊቱ ማታ ይመስላል። ጀዛከላ ኃይል ምን ኃይል አይደሰት። ዳቦና ውሃው እንዴት እንደሚበሉት ያቸው። እናመሰግናለን። 5 የቀጡ ያደርጉልሃል። እንዴት እንደሚበሉት ያቸው ዳቦውን። 2 ዓመት ልጅ ከልጅህ ይበልጣል ጥንካሬውም አፍያውም ምኑም። የድሃ ልጅ ከሀብታም ልጅ ይበልጥ ጠንካራ የተባለው ለምንድን ነው? እስኪ ጠቅናው እስኪ ክታብ ገብታ ቀውዬ ነዋ። ራሱ ይነሳል፣ ይወድቃል፣ ይጣላል፣ ይራባል። ምን ይላል? ያኛውስ እንደ እንቁላል አቅፋው እኮ ነው ያለው ምስኪን። በቃ እንደ እንቁላል ክዳ ካኖ ለበይት 18 ዓመቱ ነው። እንደ እንቁላል ነው አሁን። ሰሜት ወላ ሰሜት ተርቢያ ድሮ ማን ያስታውሳል? ውጤት እንመር ሁላችሁም እዚህ ያላችሁ ተመልካቾች ማንያ በቤት የተወለዳችሁ በታክሲን የመጣው በአውቶቡስ ነው በትራክተር ለምን አትመጣ? የሚጠይቅህ የለም አለ አላህ መጣ ልጄ ያአላህ አውቶቡስ ላይ ምንም አልሆንክ ወላ ሀዲስ ዘባ ገባ ወጣ ወላ ሀዲስ አለክ መጣ ኧረ ሰላም ተመለስክ ማ ሀዲስ አለክ ቀውይ ያረገን ይሄኛል ምን አረገን ቀውይ ሆንክ። እዚያ ፓኪስታን ላይ ራይወንድ የተማሩ አሉ። ራይወንድ ማለት አላህ ሰው ያረጋል። ከዛ ተርቢያው ይመጣሉ ሀብታም ልጆች አረብ የምትለው ምን የምትለው አንዴ ገባ መድረሳ خلاص እንተና የንጉስ ልጅ የዘበኛ ልጅ የሊስትሮ ልጅ እኩል ናቸው። መድረሳ ውጭ እንደ ልባንት ያኛው በታክሲ ሄዳል፣ በመኪና ሄዳል። ሲገቡ አንድ ናቸው። ከዚህ እስከዚህ ሽንት ቤት የምታጥበው አንተ ነህ ትባላለህ። አላህ እኔ እኮ 4 ኸደማለኝ ቤቴ አለቀ አሉ። ዘመን አለ ታናና አንተ ነህ የምታጥበው። እዚህ ምግብስ ከኻሪጅን የተረፈውን ትበላለህ። ስንቴ ከግማሽ ሰዓት ውዱእ ምግብህ ሁሉ ነገር ግማሽ ሰዓት ካረፈትክ ሲያው ዱላው ስለማን ተኸለቀ አልአሳሊ ማኔ አላህ እዛ የተማረ ዓለም ላይ የትም ብትወስደው ከዛ በኋላ ይኖራል። ፍራሽ አምጣለት፣ ሰሌን አምጣለት፣ አፈር ላስተኛው፣ ካርቶን ላስተኛው፣ አንድ ከመጣም አምጣለት፣ ወላ ዳቦና ሻይ ስጠው፣ አንድ ነው። አለቀ ተላላ በቃ ውስጥ ያለው ትጋባ ይተዋል። ውሃ አንዳንዴ በስሪንጅ ያወጡልህ ያለው ሰውነት ላይ ውስጥ ያለችውን ትጋባዋ ኩራቷ ምኗ እሷን መጣው ያወጡ ሰው ያደርገዋል። ልጆቻችን ይሄ ነው የሚያንሳቸው። ሴምሲ ሲገቡ አባቶች ከተገረሙ ባለፈው እኛ ከክረምት ሲገቡ አንዳንዱ ከአሜሪካ የመጣ አለ፣ አንዳንዱ የሀብታም ልጅ አለ። አዲስ አበባ ስንት ልመና በሽምግልና የሚበላ የነበረው እዛ ፍርፍር ተጣልቶ ሲበላ አየሁት። አላህ ፍርፍር በላሉ ልጅ አላህ ፍርፍር የማን ነው? ያይጥ ነው እንዴ ፍርፍር? صلي على النبي صلي على الحبيب قلبك يطيب قلبك لطيف አይደለም ስንት ዓመት ለطيፍ አላህ ሻሽ ነው እንጂ ለታመት ነው ለطيፍ ያ ለطيፍ በሉ እናንተ በቃ እናንተ ወርድ ለطيፍ ነው ለطيፍ ተከፍቶላቸው صلي على النبي አላህ ገርሞት አባት እኔ እኮ እንዴ በልቶ ይገረማሉ። አላህ አይደለም ቤት እኮ በሽምግልና እኮ የሚበላ ልጅ እኮ ነው። ተቀጣ ተራበ ደርስ ላይ አስራበው ደርሱ። ከዛ ከሰው ጋር ከጓደኞቹ ጋር ይጣፍጣል ምግብ። አሁን እኮ ዝም ብለህ እንደ ዱር እንስሳ ብቻውን ክፍል ሰጣው ብቻውን ተኖረዋለህ። እንደ እንደሚጠፋ እንስሳ ይተዋል ይፈራለት። እዚህ እኮ የሚደብረው ቤት خሊ ጫወት ይውደቅ ምን ይበልተው አለ። ሀታ 3 ዓመት ልጅ ደረጃ ሲወጣ ዝም በለው አጠገቡ ቆማ ሊወርቅ ከሆነ አግዘዋል። ይልበሳሉ ጫማ ይልበሳሉ። አስተምረው ራሱን መቻላል። ሁሉ ነገር የቤት ስራ ማብሽራ እኛን አተናለን።
ፍቅር ይመስላቸዋል እየገደሉት ልጁን እናት አባት። الله يملسني يا رب تمامتنا الله شر تجنك كله الله يفرجه. ربنا انفعنا بما علمتنا رب علمنا الذي ينفعنا رب فقنا وفقه أهلنا وقرابات لنا في ديننا مع أهل الخطر أنثى وذكر رب وفقنا ووفقهم لما ترتضي قولا. Saad Creative.